ኮሌስትሮል በሰውነታችን ላይ የሚያደርሰው ጉዳት ምንድነው? ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። ኮሌስትሮል በራሱ ችግር አይደለም። ሰውነታችን ሴሎችን ለመገንባት፣ ሆርሞኖችን ለማምረት እንዲሁም ደግሞ ቫይታሚን ዲ ለመስራት ይጠቀምበታል። ታዲያ ኮሌስትሮል ችግር የሚሆነው ባላንሱን ሲያጣ ወይም ደግሞ በሰውነታችን ውስጥ በከፍተኛ መጠን ሲገኝ ነው። ብዙ ሰዎች የሕክምና ክትትል በሚያደርጉበት ጊዜ ሐኪሞች የማይተዉት ነገር ቢኖር ኮሌስትሮልን መመርመር ነው። ይህም በሚደረግ ሰዓት ከኮሌስትሮል ውጪ ኤልዲኤል እና ኤችዲኤል የተባሉ ተያያዥ ነገሮች ይመረመራሉ። ኤችዲኤል የምንለው ጥሩ ኮሌስትሮል ተብሎ ይጠራል። ኤልዲኤል ደግሞ መጥፎ ኮሌስትሮል። ኤልዲኤል መጥፎ ኮሌስትሮል ተብሎ ሊጠራ የቻለበት ምክንያት ከጉበታችን ኮሌስትሮልን ወስዶ ወደ ተለያየ የሰውነታችን ክፍል ላይ ስለሚያሰራጭ ነው። ይህም ኖርማል ተግባሩ ነው። ነገር ግን ኤልዲኤል በከፍተኛ መጠን በሰውነታችን ውስጥ ሲገኝ ክምችትን ስለሚጨምር መጥፎ ኮሌስትሮል የሚል ስያሜ ተሰጥቶታል። በተቃራኒው ደግሞ ኤችዲኤል ጥሩ ኮሌስትሮል የተባለው ከሰውነታችን ኮሌስትሮልን መልሶ ወደ ጉበት ስለሚወስድ ነው። ይህም በከፍተኛ መጠን ሲገኝ ለሰውነታችን ሞር ጠቃሚ ይሆናል። ኮሌስትሮል ከየት ይመጣል ካላችሁኝ በጉበታችን ውስጥ ይመረታል። እንዲሁም ደግሞ አመጋገባችን ኮሌስትሮልን ያስገኛል። ስለዚህ መጥፎ ላይፍ ስታይል ካለን ወይም ደግሞ ጃንክ ፉዶችን የምናበዛ ከሆነ፣ ስብ የበዛባቸው ምግቦችን የምንመገብ ከሆነ፣ እንዲሁም ደግሞ አልኮሆልን የምናዘወትር ከሆነ፣ የሰውነት እንቅስቃሴ የማናደርግ ከሆነ ለከፍተኛ ኮሌስትሮል እንጋለጣለን። ይህ ከፍተኛ የኮሌስትሮል መጠን ደግሞ በደም ቱቦዎች ውስጥ በመከማቸት የደም ፍሰትን ያጠባል። እንዲሁም ደግሞ ደም በላዩ ላይ ረግቶበት ተቀርፎ ሄዶ የልብ ቧንቧዎችን ይዘጋል። ይህም ደግሞ ሃርት አታክ የምንለውን ችግር ያመጣል። እንዲሁም ደግሞ ብሬናችን ላይ ተቀርፎ ከሄደ ደግሞ ስትሮክ የምንላቸውን አይነት ችግሮች ያመጣል። ስለዚህ ኮሌስትሮል ሰውነታችንን አፌክት የሚያደርገው በዚህ መጠን ነው ማለት ነው። ለዚህም ነው ብዙ ሰዎች የልብ ህመምን እንዲሁም ደግሞ ስትሮክን ለመከላከል ተብሎ የኮሌስትሮል መድኃኒትን የሚወስዱት። ይህ መረጃ ጠቃሚ ነው ብዬ አስባለሁኝ። አካውንቴን ፎሎ አድርጉልኝ። አመሰግናለሁ።